ሁላችንም በህይወታችን ውስጥ የምንጨነቅበት ቅጽበት አለ። ምናልባት ባህር ዳርቻ ላይ ወይም በጓደኞቻችን ቤት ጫማችንን ስናወልቅ ሊሆን ይችላል። ወርታች ስንመለከት የጥፍራችን ጥግ ወደ ቢጫነት ሲቀየር፣ ሲወፍር ወይም ደግሞ ቅርጹ ሲበላሽ እናየዋለን። የጥፍር ፈንገስ በሽታ በህክምና መጠሪያው ኦኒኮማይኮሲስ በዓለም ላይ በጣም የተለመደ የቆዳ በሽታ ሲሆን ከ10% የሚሆነውን የሰው ልጅ ያጠቃል። ይህ በሽታ በጣም የተለመደ ቢሆንም ለብዙዎች ከፍተኛ የእፍረትና የጭንቀት ምንጭ ነው። ሰዎች አስማታዊ መፍትሄ ተብለው ለሚሸጡ መድኃኒቶች በሺዎች የሚቆጠሩ ብሮችን ያወጣሉ። ነገር ግን ብዙ ጊዜ ለውጥ አያዩም። ለምን ይመስላችኋል? ምክንያቱም ፈንገስ በላዩ ላይ የተቀመጠ ብቻ ሳይሆን በጥፍራችሁ ውስጥ ምሽግ ሰርቶ ስለሚቀመጥ ነው። በዚህ ዝርዝር መረጃ ውስጥ እውነታውን እናያለን። ከቀላል የቤት ውስጥ ዘዴዎች ባለፈ ሳይንሳዊ እውነታውን እንመረምራለን። ጥፍራችሁ ለምን እንደሚጠቃ፣ ፈንገሱ እንዴት ጥፍራችሁን እንደሚበላውና ከዶክተር የሚታዘዙ መድኃኒቶች እስከ ሳይንሳዊ መሰረት ያላቸው የቤት ውስጥ መፍትሄዎች ድረስ ያሉትን አማራጮች ሁሉ እናያለን። ለወራት ወይም ለዓመታት በዚህ በሽታ ስትሰቃዩ ከቆያችሁ ይሄ ቪዲዮ ለእርሱ የተዘጋጀ ወሳኝ መማሪያ ነው። ሰላም ጤና ይስጥልኝ። እንኳን ወደ ቢዩቲ ዊዝ ሚጣ ቻናል በሰላም መጣችሁ። ከየት ሀገር እንደምትመለከቱን ኮሜንት ላይ ያሳውቁን። ለዚህ ቻናልም አዲስ ከሆናችሁ ሰብስክራይብ በተናን በመጫን ቤተሰብ ይሁኑ። አሁን በባዮሎጂ ማንነት ወይም ደግሞ የወራሪው ፈንገስ ማንነትን እናያለን። ጠላትን ለማሸነፍ ሜዳውን ማወቅ ያስፈልጋል። ጥፍራችሁ ዝም ብሎ የሞተ ጋሻ አይደለም። እሱ ራሱን የቻለ ውስብስብ አካል ነው። በጥፍራችሁ ስር በቆዳ ውስጥ ተቀብሮ የሚገኘው ክፍል ሜትሪክስ ይባላል። ይህ የአዲስ ጥፍር ሴሎች የሚመረቱበት ፋብሪካ ነው። እነዚህ ሴሎች ኬራቲን በሚባል ጠንካራ ፕሮቲን የተሞሉ ናቸው። እያደጉ ሲሄዱ ይጠነክራሉ። እናም ወደፊት በመግፋት የጥፍር ፕሌትን ወይም የምናየውን ጠንካራ ጥፍር ይሰራሉ። ከጥፍሩ ስር ደግሞ የደም ስሮችና ነርቮች ያሉበትን የጥፍር አልጋ ይገኛል። እስኪ አሁን ደግሞ ወራሪውን ላስተዋውቃችሁ። ዴርማቶፋይትስ ይባላል። እነዚህ ፈንገሶች ኬራቲኖፎሊክ ናቸው። ትርጉሙም ኬራቲንን ወይም ጥፍርን የሚወዱ ማለት ነው። እንደ የፈንገስ ዘር በጥፍራችን ላይ ትንሽ ስንጥቅ ካገኘን ወደ ውስጥ ይገባሉ። እዛም ኬራቲነስ የሚባለውን ኢንዛይም ያመነጫሉ። ይህ ኢንዛይም እንደ ባዮሎጂካል አሲድ ሆኖ በማገልገል ጠንካራውን ጥፍራችሁን ያቀልጠዋል። ፈንገሱም ከጥፍሩ ፕሮቲን ይመገባል። ፈንገሱም እየተመገበ ሲሄድ በጥፍሩ ውስጥ ትናንሽ ቆሻሻዎችን ይሰራል። በዚህም ምክንያት ጥፍሩ ይወፍራል፣ ይሰባበራልም፣ እንዲሁም ቀለሙን ይለውጣል። ይህንን ፈንገስ ለመግደል አስቸጋሪ የሚያደርገው በደምና በጥፍር መካከል ያለው እንቅፋት ብለድኔር ቤሪየር ነው። የሰውነታችን በሽታ መከላከል አቅም የሚጓዘው በደም ነው። ነገር ግን ጥፍሩ የሞተ ሴል ስለሆነ የሰውነታችን ነጭ የደም ሴሎች በቀላሉ ወደ ፈንገስ መድረስ አይችሉም። ፈንገሱ በምሽግ ውስጥ ተደብቋል ማለት ነው። እስኪ አሁን ደግሞ ለበሽታው የሚያጋልጡንን ሁኔታዎች እንመልከት። ለምንድን ነው አንዳንድ ሰዎች የሚጠቁት ሌሎች ግን የማይጠቁት? ብዙውን ጊዜ 3 ነገሮች ሲገጣጠሙ ነው። አካባቢ፣ ሁኔታና አጋጣሚ። የመጀመሪያው አካባቢን ስንመለከት ፈንገስ 3 ነገሮችን ይወዳል። ጨለማ፣ እርጥበትና ሙቀት። በቀን ከ8 እስከ 10 ሰዓት የተዘጋ ጫማ የምታደርጉ ከሆነ እግራችሁን ለፈንገስ መራቢያ ምቹ ቦታ እያደረጋችሁት ነው። ላባችሁ እርጥበት ይሰጠዋል። የሰውነት ሙቀታችሁ እንዲራባ ያደርገዋል። ጫማችሁ ደግሞ ጨለማውን ይፈጥርለታል። ሁለተኛው ሁኔታ፣ እድሜና ጤና። እድሜያችን እየገፋ ሲሄድ ጥፍራችን የማደግ ፍጥነቱ ይቀንሳል። የደም ዝውውራችንም ይገደባል። ይህ ፈንገሱ ጥፍሩ አድጎ ከመውጣቱ በፊት ሰፍሮ እንዲቀመጥ ጊዜ ይሰጠዋል። እንደ ስኳር በሽታ ያሉ የጤና እክሎችም ሰውነታችን ፈንገሱን እንዳይወጋ ያደርጉታል። ሶስተኛ አጋጣሚ ወይም ደግሞ ጉዳት። ጣቶትን ተመተው ያውቃሉ? ወይም በጣም ጠባብ ጫማ አድርገው ያውቃሉ? እንግዲያውስ እንደዚህ ያለ ትንሽ ጉዳት በጥፍሩ ላይና በቆዳው መካከል ትንሽ ክፍተት ይፈጥራሉ። ለፈንገስ ዘር ደግሞ ያ ክፍተት እንደ ክፍት በር ነው። ስለዚህ ከላይ ያሉትን ከተመለከትን የቤት ውስጥ ሕክምና ምን ማድረግ እንችላለን? ከባድ የፈንገስ ደረጃ ላይ የደረሱ ሰዎች የዶክተር ክትትል ቢያስፈልጋቸውም ብዙዎች ግን በቤታቸው ባለው ነገር መጀመሪያ መዳን ይፈልጋሉ። ነገር ግን ይህንን ለማድረግ ትክክለኛና ስህተት መንገድ አለው። ብዙ ሰዎች የሚሸነፉት መጀመሪያ ጥፍራቸውን ስላዘጋጁ ነው። ማንኛውም ነገር ጥፍራችሁ ላይ ከመቀባታችሁ በፊት የጥፍሩን ወፍራም ክፍል ማሳሳት አለባችሁ።
ፈንገሱ ያለው ከጥፍሩ በታች ስለሆነ መድኃኒቱን ወፍራም ጥፍር ላይ መቀባት በሲሚንቶ ላይ ውሃ እንደማፍሰስ ነው። ጥፍሩን ቀስ አድርጋችሁ ሳታቆስሉ በማሳሳት የምትቀቡትን መድኃኒት ወደ ውስጥ ዘልቆ እንዲገባ ያደርግላችኋል። ሁለተኛው የቪክስ ዘዴ። ይሄ ዘዴ ብዙዎቻችንን ሊያስገርም ይችላል፣ ነገር ግን ሳይንሳዊ መረጃ አሉት። በቪክስ ውስጥ የሚገኙት ታይሞል፣ ሜንቶል እና ኢኳሊፕተስ ኦይል የፈንገስ መከላከያ ባህሪ ናቸው። አጠቃቀማቸውም በየቀኑ ከመተኛታችሁ በፊት ጥፍራችሁና በዙሪያው ባለው ቆዳ ላይ ትንሽ ቀቡት። ከዚያም ንጹህ ካልሲ አድርጋችሁ ተኙ። ይህንን ለብዙ ወራት ሳታቋርጡ ማድረግ አለባችሁ። ሁለተኛው የቆምጣጤ ዝፍዘፋ ወይም ደግሞ ቪኒገር። ፈንገስ አሲዳማ በሆኑ ቦታዎች ላይ መኖር አይችልም። የጥፍራችሁን አሲድነት ፒኤች ሌቭሉን በመቀየር ፈንገሱ እንዳይራባ ማድረግ ይቻላል። አጠቃቀሙ 1 እጅ ነጭ ቆምጣጤ ከ2 እጅ ለብ ያለ ውሃ ጋር ቀላቅሎ ለምሳሌም 1 ኩባያ ቆምጣጤ ወይም ደግሞ ቪኒገር በ2 ኩባያ ውሃ ማለት ነው። እግሮውን በቀን ከ15 እስከ 20 ደቂቃ መዘፍዘፍ። ከዚያም እግራችንን በደንብ ማድረቅ፣ ምክንያቱም ፈንገስ እርጥበትን ስለሚወድ ምግቡ እንዳይሆን ይረዳዋል። ሶስተኛው መፍትሄ ደግሞ የሻይ ዛፍ ዘይት ነው። ይህ ዘይት ተፈጥሯዊ የፈንገስ መከላከያ ነው። አጠቃቀሙም 100% ንጹህ የሆነውን የሻይ ዛፍ ዘይት በጥጥ ወይም ደግሞ ኮተን ስዋብ በመጠቀም በቀን 2 ጊዜ ጥፍራችሁ ላይ መቀባት። አራተኛው መፍትሄ ደግሞ የኦርጋኖ ዘይት ነው። ይሄ ከሻይ ዛፍ ዘይት የበለጠ ጠንካራ ነው። ካርቫክሮል የተባለ ንጥረ ነገር ስላለው ፈንገስን የመግደል ከፍተኛ አቅም አለው። ታዲያ ይህንን ዘይት በጣም ጠንካራ ስለሆነ ቆዳን ሊያቃጥል ይችላል። ስለዚህ ከወይራ ዘይት ወይም ደግሞ ከኮኮናት ዘይት ጋር ቀላቅላችሁ በመጠኑ ብትጠቀሙ ይመከራል። አሁን ደግሞ በጭራሽ ማድረግ ስለሌለብን ነገሮች እንመልከት። እዚህ ጋር ትልቅ ማስጠንቀቂያ መስጠት ፈልጋለሁ። በኢንተርኔት ላይ እግራችሁን በበረኪና ዘፍዝፉ፣ ፈንገስን ያጠፋል የሚሉ መረጃዎች ልታገኙ ትችላላችሁ። ይህንን በጭራሽ እንዳታደርጉ። በረኪና ቆዳን በከፍተኛ ሁኔታ ያቃጥላል፣ ቋሚ ጉዳትም ያደርሳል። እንዲሁም በቆዳ በኩል ወደ ሰውነታችን ገብቶ መርዝ ሊሆን ይችላል። ፈንገሱን ቢገድለው እንኳን የእርሱ ጤናማ ሴሎች አብሮ ያጠፋል። ስለዚህ እንደ ቆምጣጤ ወይም ቪኒገር እና የተለያዩ ተፈጥሯዊ ዘይቶችን ብቻ ተጠቀሙ። የዚህ ቪዲዮ የመጀመሪያ ክፍል እዚህ ላይ ያበቃል። በቤት ውስጥ እንዴት ጥንቃቄ ማድረግ እንዳለብን አይተናል። ነገር ግን የቤት ውስጥ ሕክምና ካልረዳስ? በሁለተኛ ክፍል ደግሞ በዶክተር ስለሚታዘዙ ኃይለኛ መድኃኒቶች፣ ስለ ሌዘር ሕክምና እንዲሁም ደግሞ ጥፍር መንቀል በዝርዝር እናያለን። ሁለተኛው ቪዲዮ እንዳዘጋጅላችሁ ከፈለጋችሁ ኮሜንት ላይ ፓርት 2 ብላችሁ ኮሜንት አድርጉልኝ። ከላይ ያለው ቪዲዮ ጠቃሚ ይሆናል፣ ትጠቀሙበታላችሁም ብዬ አስባለሁ። በቀጣይም በሌላ ቪዲዮ እስከምንገናኝ መልካም ጊዜ